አሜሪካቱ እስኪ ይሄን ቪዲዮ የነብዩ መሐመድ ስዕል እዚህ ቤተክርስቲያን ላይ ያለ ይባላልና እንደው ይሄ ነገር እንዴት ነው እስኪ ንገሩ? አዎ የነብዩ መሐመድ ስዕል እዚህ ላይ ምዕራቡ ላይ አለ። ምዕራቡ ይዞርባችሁ እንዳላችሁ ኦሬዲ ይዞርባችኋል። በመጀመሪያ ሁላችሁም ኮሜንት ላይ ሰለዋት አውርዱ፣ ቪዲዮንም በደንብ ሼር፣ ኮፒ ሊንክ፣ ዱዊት፣ ሪፖስት አድርጉ። የስዕል ፍቅር ትጠላለህ። እጅግ በጣም ነው የሚያሳፍረው። እንደምታውቁት ኦርቶዶክሶች የራሳቸው እንግዲህ የአምላክ ስዕል አላቸው፣ እንደዚሁም የመላእክት ስዕል አላቸው። በነዛ አማካኝነት እንግዲህ ፈጣሪን ይገዛሉ። ያ የምናውቀው እውነታ ነው። ነገር ግን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ብሎ በቤተ ክርስቲያን ውስጥ እጅግ በጣም እንግዲህ የሚያስጠላ ነገር እያሳየን ያለው የኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ፎቶ የላቸውም። የኛ ፈጣሪ ሆኖ አላህ Subhanahu Wa Ta'ala ፎቶ የለውም። እኛ በፎቶ ላይ ተመስርተን አንገዛም፣ አናመልክም። ይህ እንግዲህ የእስልምናን እምነት ዝቅ የሚያደርግ የሚያንቋሽሽ፣ እንደዚሁም ደግሞ ከእምነት አባቶች ማይጠበቅ አሳፋሪ ድርጊት ነው። እንደዚህ አይነት ጉዳዮች እንግዲህ በቀላሉ የሚታለፉ ጉዳዮች አይደሉም። አንድን እምነት ማንቋሸሽ ክብር ዝቅ ማድረግ እንደሆነ ልታውቁ ይገባል። ከዚህ በኋላ እንደዚህ አይነት ነገር እንዲደገም አንፈቅድም። እነዚህ ሰዎችም እንግዲህ የሚመለከተው አካል ለዚሁም ለህግ እንዲቀርቡልን እንፈልጋለን።